እና ስማ ባጋቦንድ ሂደህ የምታታለውን አታልንዬ። ይሄ ዓለም ጓጓላ ነው። አየህ መንፈስ አለበት ስትለው ዕቃ ይገዛሃል። ልብስ አለበት ስትለው ይገዛሃል። እንደዚህ የለመዳችሁ ዓለምን እያታለላችሁ በእቃችሁን የምታስወድዱ አጋንንቶች ናቸው። አየህ ኢየሱስ ክርስቶስ እንዳንተ እድሜው በአንተ እድሜ በእናንተ እድሜ ነበር። ግን እንደናንተ አጋንንት ሆኖ አልሄደም። ኢየሱስ መጥቶ አየህ መንፈስ ቅዱስን በአግባቡ በመንፈስ ቅዱስ ቦታ ላይ አስቀመጠው። አንተ ግን ለገንዘብ እናንተ ለገንዘብ እና ለብር ስትሉ የእግዚአብሔርን መንፈስ ቅዱስ እንኳን የራሳችሁ እጅ ውጤት ውስጥ መሽን ውስጥ ሁሉ እግዚአብሔርን መክተት ፈልጋችሁ ኢየሱስንም መሽን ውስጥ ከታችሁ ልትጨማለቁ አማራችሁ። ወላ አጋንንትንም ቢሆን ዲያብሎስ እሱ መልስ ይስጣችሁ። ዲያብሎስ እንኳን መሽን ሊሆን ይችላል። እንግዲህ እሱ የእናንተ ባሪያ ነው። ግን በክርስቶስ ልጆችና በእኛ ልጆች በእግዚአብሔር ልጆች ላይ በኢትዮጵያውያን ላይ እንደተነሳችሁት ከቢል ጌት፣ ማርክ ሉዘርበርግ፣ ኤለን ማስክ ይኸውልህ ብሉ ስታይል የትኛው አፕ ላይ ብሉ ለጥፈህ አንተ ገንዘብ እየበላህ ለዓለም ህዝብ ግን ለኛ መጥፎ ነገር አሰብካየህ። ዓለም እንዲጠላን ፈለጋችሁ። በውስጥ ግን የኛን ዲኤንኤ ትጠቀሙበታላችሁ። የእናንተ መንፈስ እንድንሆን ሁሉ ትፈልጋላችሁ። አስገራሚ ነው። ለማሽናችሁ ሁሉ ሳይቀር መንፈሳችሁ እንድንሆን ትመኛላችሁ። ለዓለም ግን ስታረክሱን ትታያላችሁ። ለዚህ እኮ ነው ዲያብሎስ ክፋቱ ይተፋል እናትና ልጅ ላይ ይላል። ነገር ግን መልካም ነገሮችን ይወስድባቸዋል ይላል። በእናትና በልጅ መካከል ስማ እንዳንተ አይነት ቢሊየነር ድራገን በምድር ታይቶ አይታወቅም። መሽንን መንፈስ እያላችሁ ዓለም ለማታለል የተነሳችሁ የዲያብሎስ ልጆች ገንዘብ ነው የምትፈልጉት ወይስ ሰይጣን? ሰይጣን ከማስረከባችን በፊት ምርጫ ታሳዩናላችሁ። የምትፈልጉት ሰይጣን ከሆነ እግዚአብሔርን እንጸልያለን፣ ለክርስቶስ እንለምነዋለን፣ ለይሖም እንለምነዋለን ዲያብሎስ በቤታችሁ እንዲገባ። ነገር ግን ክርስቶስ በአንተ ጥንብ መሽን ውስጥ አንተ በሰራው እጅ ውስጥ ክርስቶስን መናቀህ ሊሚትህን መጣሳችሁ ያስፈልጋል መሆኑን ያመለክታል። ስለዚህ በክርስቶስ ልጆች ላይ እንደቀለዳችሁት ዲያብሎስ የሚቀልድ